ውድ ተመልካቾቻችን ዛሬ ይህንን የመሰለ ያበደ አክሽን ፊልም ይዘንላችሁ ቀርበናል። ታዲያ ቪዲዮውን ከመጀመራችሁ በፊት ቻናላችንን ሰብስክራይብ እንዲሁም ደግሞ ላይክ በማድረግ ጀምሩ። በቻይና ታውን የግል መርማሪ ዋልተር አንድ ሰው እየተከታተለው መሆኑን ያስተውላል። ከዛም ፍጥነቱን ጨምሮ አንድ ጥቅል ፖስታ ሳጥን ውስጥ ከጣለ በኋላ ለመሄድ ይሞክራል። ነገር ግን መንገዱን እንደወጣ ቫን በኃይል ይገጨውና በደም ተጥለቅልቆ አስፓልት ላይ ይወድቃል። በሃዋይ ደግሞ ጄምስ ቡድኑን በውሃ ውስጥ እያሰለጠነ ነው። ማንም እንደሱ ስላልሆነ ግን ስለዚህ ከውሃ ወጥቶ ወታደሮችን ይገጻቸዋል። በዚህም ጊዜ አንድ ወታደር መጥቶ ከፖሊስ አስፈላጊ ስልክ እንደመጣለት ይነግረዋል። ጥቂት ቆይቶ ጄምስ በሬሳ ማቆያ ቤት ውስጥ የአባቱን አስክሬን ቆሞ ይመለከታል። ፖሊሶቹም ዋልተር ድንገተኛ የመኪና አደጋ እንደተገደለ ይነግሩታል። ወደ ቤቱም ተመልሶ ለቤተሰቡ ራት ማዘጋጀት ይጀምራል። ባለቤቱ ኢላ ቀኑ እንዴት እንደነበር ስትጠይቀው ስለ ስልጠናው ያወራል። ከዚያም ዋልተር ሙቷል ብሎ በስሙ ብቻ ይጠራዋል እንጂ አባት አይለውም። ኢላም ወንድሙ ሊያውቅ እንደሚገባ ትነግረዋለች። ጄምስ ግን ለብዙ ዓመታት እንዳልተነጋገሩና ስልኩን እንደማያነሳ ይነግራታል። በኦክላሆማ የሚኖረው የጄምስ ግማሽ ወንድም ጆኒ ደግሞ የፍቅር ጓደኛው ቫላንቲና ሻንጣ ስታዘጋጅ ያገኛታል። ዛሬ ልደት ቀኗ ቢሆንም ጆኒ ረስቶታል። ይህም ለቫላንቲና የመጨረሻ ትዕግስቷ ነበር። ጆኒ ሁል ጊዜ ነገሮችን በቀል የሚያይና ኃላፊነት የማይወስድ ሰው ስለሆነ እሷን ያናድዳት ነበር። ቫላንቲናም ጆኒን ትስመዋለች። ነገር ግን በጥፊ ትመተውና ትተው ትሄዳለች። በጣም የተከፋው ጆኒ ሐዘኑን ለመርሳት መጠጥ መጠጣት ይጀምራል። በዚህን ጊዜ ኢላ ደውላ ዋልተር መሞቱንና ቀብሩ ነገ እንደሆነ ትነግረዋለች። ጆኒ ግን ለመሄድ ፍላጎት አያሳይም። ጆኒ ኢላን እያወራ ወደ መታጠቢያ ቤት ይገባል። በድንገት ግን ሁለት ሰዎች ከኋላ ብቅ ብለው ቢላ በአንገቱ ላይ ያስቀምጣሉ። ጆኒም ዞር ብሎ ሲመለከታቸው በድንጋጤ ጫማቸው ላይ ሽንቱን ይሸናል። ሰዎቹ ዋልተር የላከውን ፓኬጅ እንዲያስረክብ ይጠይቁታል። ጆኒ ግን ስለምን እንደሚናገሩ እንኳን አያውቅም። እነሱም የያኩዛ አባላት መሆናቸውን በንቅሳታቸው አሳይተው ፓኬጁን ካላገኙ እንደሚገድሉት ያስፈራሩታል። ጆኒ የፈራ ቢመስልም በቅጽበት ግን ድንገት ይደበድባቸዋል። በትንሹ መታጠቢያ ቤት ውስጥ ኃይለኛ ግጭት ይነሳል። ሶስተኛው ታጣቂ ገብቶ ተኩስ ይከፍታል። ጆኒም መሸሸግ ይጀምራል። ከወደቁት አንዱ እንደገና ሲነሳ ጆኒ ወደ በሩ ወርሮ በሩን በግፊት ይዘጋዋል። እዚህም ተኳሹ ከበሩ ጀርባ ተለጥፎ ይቀራል። ጆኒም በሩን ሰብሮ በቦክስ ይደበድበዋል። ጭራሽ መጠጥ እየጠጣ እንደገና መደባደብ ይጀምራል። በመጨረሻም ሁለቱንም ሰዎች ያሸንፋቸዋል። ሶስተኛው ታጣቂ እናቱን መታሰቢያ ሲያወድምበት ጆኒ አንድ መፋቂያ አንስቶ የሰውየውን ገላ በኃይል ይፍቀዋል። ከዚያም ጭንቅላቱን ጠረጴዛ ላይ የደበደበ ጥርሶቹን ያረግፋቸዋል። በዚያው ጠረጴዛ ላይ ቫላንቲና የጻፈችውን ምንም ስላላደረግክ አመሰግናለሁ የሚል ማስታወሻ ያገኛል። በዚህ መካከል የወንበዴዎቹ ሰዎች እንደገና ይነሱና አንዱ ሊያንቀው ሲሞክር ጆኒ ወደ ተሰባበረ መስተዋት ይወረውሯል። ጆኒ በድንገትም የራሱንና የእናቱን ፎቶ ያነሳል። ከፎቶውም ጀርባ የዋልተር ፎቶ ተደብቆ ነበር። የቀብር ስነ ስርዓቱ ላይ የያኩዛ ወንበዴዎችና ሌሎች አሸባሪዎችም ይገኛሉ። ከዚያም ጆኒ ወደ ቀብር ስነ ስርዓቱ ይመጣል። ሁለቱም እንደተገናኙ ወዲያውኑ መሰዳደብ ይጀምራሉ። ነገር ግን ቄሷ ዝም እንዲሉ ታደርጋቸዋለች። ከጸሎቱም በኋላ የዋልተር ሬሳ ይሸኛል። ከቀብሩ በኋላ ጆኒ ጄምስ አሁንም በልጅነታቸው ቤት እንደሚኖር ያውቃል። በዚህም ጊዜ ዋልተር በጄምስ እናት ላይ በመከዳት ጆኒ ከሌላ ሴት እንደተወለደ ይገለጣል። የጄምስ እናት ጆኒን እንደ ልጇ ብትቀበለውም ጄምስ ግን ይጠላው ነበር። በምሳ ሰዓት የግዛቱ አስተዳዳሪ ፒተር ይቀላቀላል። ምክንያቱም የጆኒ እህት ሃውናኒ ለሱ ትሰራለች። በዚያው ጆኒ ወንድሙን ለማየት እንዳልመጣ በግልጽ ይናገራል። የመጣው የአባቱን ገዳይ ሰው ለማግኘት መሆኑን ይገልጻል። ጄምስ ግን ዋልተር ባደጋ እንደሞተ አጥብቆ ያምናል። በዚህ ጊዜ ጆኒ ባለፈው ሌሊት በያጉዛ እንደተጠቃ ይናገራል። ወዲያውኑ መጨቃጨቅ ይጀምራሉ። ጄምስም ጆኒ የሄደበት ሁሉ ችግር እንደማያጠው ይነግረዋል። ጆኒም በቁጣ እናቴ ስትገደል አልረዳኸኝም ነበር ይለዋል። ባህር ዳርቻው ጋር ሄደው እንደገና ይጨቃጨቃሉ። ጄምስ አሁንም የአባታቸው ሞት ግድያ መሆኑን ለማመን ፈቃደኛ አይሆንም። ጆኒ በቁጣ ጣቱን አሳይቶ ይሄዳል። ከዛም በኋላ ጆኒ ወደ አንድ ባር ገብቶ የድሮ ጓደኛው አካይን ያገኘዋል። አካይ የሲንዲኬት ቡድን አባል ሲሆን አለቃው ሚስተር ኬሊ ያናገረው እንደሚፈልግ ይነግረዋል። ጆኒ ግን ፍላጎት አያሳይም። በድንገት ራሱን አዙሮት ይወድቃል። ምክንያቱም አካያ በመጠጡ ውስጥ ማስተኛ መድኃኒት ጨምሮበት ነበር። ጆኒ እንደገና ሲነቃ ራሱን በአንድ ክፍል ውስጥ ከሚስተር ኬ ፊት ለፊት ያገኘዋል። ሚስተር ኬ ከዚህ በፊት ጆኒ ብዙ የቡድን ሰዎችን እንደጎዳ ያስታውሰዋል። ጆኒም የተበቀለው ሲንዲኬት እናቱን ስለገደለበት መሆኑን ይናገራል። ሚስተር ኬ ጆኒ ሃዋይን ለቆ እንዲወጣ ያዘዋል። ጆኒ ግን ፍቃደኛ አይሆንም። በዚህ ጊዜ ሚስተር ኬ ወደ ጠረጴዛ ወሮ በአንገቱ ላይ የራሱን ኬ ፊደል በቢላ ይቀርጽበታል። ከሀገር እንዲወጣ ይዝትበታል። በሌላ በኩል ጄምስ ወደ መርማሪ ሬናልድ ሄዶ የዋልተርን የምርመራ ፋይል ይጠይቀዋል። ሬናልድ ፋይሉን ቢያሳየውም ጠቃሚ መረጃ እንደሌለበት ግን ይነግረዋል። አደጋው የተፈጸመ ሰዎች ለፖሊስ መረጃ በማይሰጡበት አካባቢ ነበር። ብቸኛው የደህንነት ካሜራም ተበላሽቶ ነበር። ስለዚህ ፖሊሶቹ ጉዳዩን ተራ አደጋ ብለው ዘግተውታል። ከዚያም ጄምስ የአባቱን የግል ዕቃዎች ይቀበላል። በውስጣቸውም ቢላ፣ ቦርሳና በአስገራሚ ቃላቶች የተሞላ አንድ ወረቀት ያገኛል። በዚያን ጊዜ ጆኒ በድብቅ ወደ ዋልተር ቤት ገብቶ በመሳቢያው ውስጥ የተደበቀ ሽጉጥ ያገኝና
ከራሱ ጋር ይወስደዋል። ነገር ግን ሌላ ሰው ወደ ቤቱ ይገባል። ጆኒም ተደብቆ ይጠብቀዋል። ያ ሰው ሰነዶችን ሲፈትሽ ጆኒ በድንገት ሊያጠቀው ይሞክራል። ነገር ግን ሰውየው ሳህን ወርውሮበት መሸሽ ይጀምራል። በጣሪዎችና በመኪናዎች ላይ እየዘለለ ቢያመልጥም ወደ ዋናው መንገድ እንደደረሰ ጆኒ ቀድሞ ጠብቆት በአንድ ቦክስ መሬት ላይ ይጥለዋል። ከዚያም ወደ አንድ ባር ወስዶ ማን እንደሆነ ይጠይቀዋል። ሰውየው ፖ ተብሎ እንደሚጠራና ለዋልተር እንደሚሰራ ይናገራል። ዋልተርንም እንደ አባት እንደሚያየውና ብዙ ጠላቶች እንደነበሩት ያስረዳል። የመጨረሻ ስራውን በአንድ የምግብ አገልግሎት ኩባንያ ውስጥ መሆኑን ይናገራል። ፖ በዚያ በአስተናጋጅነት ተቀጥሮ ይሰራ ነበር፣ ግን ዋልተር ለምን ያንን ስራ እንደሰጠውም አያውቅም። ጆኒ ከዛሬ ጀምሮ ፖ ከሱ ጋር እንደሚሰራ ይነግረዋል። ከዚያም የተሰበረ አፍንጫውን በኃይል ወደ ቦታው ይመልሰዋል። በዚህ ጊዜ ጄምስ ዋልተር የተገደለበት ቦታ በመሄድ ምርመራውን በራሱ ይጀምራል። በመንገዱም ላይ የመኪና ጎማ አሻራ በጥንቃቄ ይመለከታል። በአቅራቢያውም በአንድ ሱቅ ላይ የደህንነት ካሜራ እንዳለ ያስተውላል። ወደ ሱቁ ገብቶ የካሜራውን ቀረጻ እንዲያየው ገንዘብ ይሰጠዋል። ነገር ግን ባለቤቱ እምቢ ይለዋል። ጄምስን በንዴት ሰውየውን በኃይል አጥቅቶ ቀረጻውን ያገኛል። በሌላ በኩል ጆንና ፖ ወደ ዋልተር ቤት ተመልሰው የሰርፍ ሰሌዳ ያገኛሉ። ፖ ዋልተር በፍጹም ሰርፍ እንደማይጫወት ይናገራል። ይህ ጆኒን ያጠራጥረዋል። ሰሌዳውን በደንብ ሲፈትሹ አንድ የተደበቀ ክፍል እንዳለ ያውቃሉ። ክፍሉን ሲከፍቱት በውስጡ ሚስጥራዊ የህንፃ ንድፎች ተደብቀው ያገኛሉ። ጆኒ ወዲያውኑ እህቱ ሃውናኒን ደውሎ በእነዚህ ሰነዶች ላይ የመንግስት ማህተም እንዳለ ይነግራታል። እሷም በመንግስት መረጃ ስርዓት ውስጥ እንደምትፈትሽ ቃል ትገባለታለች። ፖ ሊወጣ ሲል በድንገት በሩ ተከፍቶ ወድቆ ይመታዋል። በሩን በኃይል ከፍቶ የገባውም ጄምስ ነበር። ሽጉጡን አውጥቶ ይቆማል። ጆኒም ወዲያውኑ የራሱን ሽጉጥ ያወጣል። ለጥቂት ጊዜ እርስ በርስ ተነጣጥረው ከቆሙ በኋላ ሁለቱም አንድ ነገር ለማጣራት እየሰሩ እንደሆነ ይገባቸዋል። ስለዚህ መሳሪያቸውን ያወርዳሉ። ጄምስም ከሱቁ ያገኘውን የካሜራ ቀረጻ ያሳያቸዋል። ቀረጻውን በጥንቃቄ ሲመለከቱ ዋልተርን የገጨው ቫን የሰሌዳ ቁጥር እንደሌለ ያያሉ። ጆኒ በግልጽ የታቀደ ግድያ መሆኑን ይናገራል። ጄምስ ግን አሁንም ተጨማሪ ማስረጃ እንደሚያስፈልግ ይነግረዋል። ከዚያም ጆኒ ፖን ዋልተር የመጨረሻ ጊዜ የሰራበትን የምግብ አገልግሎት ድርጅት እንዲያጣራ ይልከዋል። ከዚያም በኋላ ሁለቱ ወንድማማቾች በአንድ መኪና ተሳፍረው ይወጣሉ። በመንገዳቸው ላይ የተጨቃጨቁ ስለነበር ከፊታቸው የመጣውን ግዙፍ መኪና አላስተዋሉም። በኃይልም ተጋጭተው አደጋ ውስጥ ይገባሉ። ነገር ግን ይህ ተራ አደጋ አልነበረም። ግዙፉ መኪና ሆን ብሎ መኪናቸውን እየገፋ መንገዱን ያውቀው ጀመር። በዚህ ቅጽበት በጠላቶች መኪና ውስጥ የነበሩ ታጣቂዎች ተኩስ መክፈት ጀመሩ። ጆኒም ከጥይቱ ለማምለጥ ፍጥነቱን ጨመረ። ነገር ግን በመንገድ ዳር የነበሩ የምግብ ቤት ጠረጴዛዎችን በመግጨት ከባድ ውድመት አደረሰ። ጆኒ የጠላቶችን መኪና በጥይት ለመምታት ቢሞክርም መስኮቶቹ ጥይት የማያስገቡ ስለነበሩ ምንም አልሆኑም። በዚህ ጊዜ በትክክለኛ ተኩስ አንዱን ታጣቂ ጭንቅላቱን መጥቶ ይገለዋል። ሌሎቹን ለመምታት ሲሞክር ግን ጥይቱ ያልቃል። ጆኒም የመኪናውን በር በእርግጫ ከፍቶ ወደ ውጭ ዘሎ ይወጣል። በመንገዱም ላይ እየሮጠ በተከታዮቹ ላይ ተኩሱን ይከፍታል። እዚህም በአካባቢው የነበሩ ሰዎች በፍርሃት ወደ የአቅጣጫው ይበተናሉ። ጄምስ በዚህ መካከል ተጨማሪ ጥይቶችን አግኝቶ በመስኮት በኩል ወጥቶ በቀጥታ በጠላቶቹ መኪና ላይ ይዘላል። መስኮቶቹ አሁንም ጥይት የማያስገቡ ቢሆኑም ጆኒ የመኪናውን ሞተር በትክክል መጥቶ ያፈነደዋል። መኪናው በኃይል ፈንድቶ ሲገለበጥ ጄምስ ወደ መንገዱ ላይ ይወድቃል። ከዚያም በኋላ ሁለቱ ወደ ፖሊስ ጣቢያ ይወሰዳሉ። መርማሪ ሬናልድ በፈጠሩት ትርምስ እጅጉን ይቆጣቸዋል። በተጨማሪም ጆኒ ከሁለት ወር በፊት ከፖሊስ ስራው መታገዱን ይገልጽለታል። ምክንያቱም ከልክ በላይ ኃይል በመጠቀም ምርመራ እየተካሄደበት ነበር። ጄምስ ያገኘውን የካሜራ ቀረጻ ለሬናልድ ሰጥቶ ጉዳዩን እንዲመረምር ቢጠይቀው ሬናልድ ምንም ትኩረት አልሰጠውም። ከዚህ ይልቅ ሁለቱ ችግር እንዳይፈጥሩ ብቻ ያስጠነቅቃቸዋል። በምሽት ሃውናኒ ከመንግስት መረጃ ስርዓት ያገኘችውን መረጃ ታሳያቸዋለች። ያገኙትም የህንፃ ንድፍ በደሴቷ ምስራቃዊ ክፍል ለሚገኝ ንብረት የተዘጋጀ እንደሆነና ፕሮጀክቱ ባለቤት ማርከስ የተባለ በዓለም ዙሪያ ሪዞርቶች ያሉት ባለሀብት እንደሆነ ያውቃሉ። ጄምስ በንድፉ ጀርባ ላይ ስኬርድ ካሲኖ ፕሪንሰስ የሚል ማህተም እንዳለው ያስተውላል። ይህ ግን አስገራሚ ነበር፣ ምክንያቱም በደሴቷ ላይ ቁማር በህግ የተከለከለ ነበር። ስለዚህ በማግስቱ በሚካሄደው ዓመታዊ የገንዘብ ማሰባሰቢያ ዝግጅት ላይ ማርከስን ለማነጋገር ይወስናሉ። ጠዋት ሲነጋ ጄምስ ጆኒን ለምን ከስራው እንደታገደ ይጠይቀዋል። ጆኒም ለልጆች አደንዛዥ ሲሸጥ የነበረውን ነጋዴ በጥይት እንደመታ ያስረዳዋል። ከዚያም ወንድማማቾቹ ካሲኖ ሊገነባ ወደ ታቀደበት ቦታ ይሄዳሉ። ነገር ግን ቦታው የግንባታ ስፍራ ሳይሆን ለአካባቢው ማህበረሰብ ለብዙ መቶ ዓመታት የነበረ የሃዋይ መንደር መሆኑን ያያሉ። በዚያን ጊዜ ጆኒ ከፖ ስልክ ይደርሰዋል። ፖሊሶቹ ከውሃ ውስጥ ሰማያዊ ቫን ማውጣታቸውን ይነግረዋል። ሁለቱም ወንድማማቾች በፍጥነት ወደ ቦታው ሲደርሱ ፖሊሶች ከቫኑ ጋር የመንግስት የሂሳብ ባለሙያ አስክሬን እንዳገኙ ያውቃሉ። ቫኑ የሰሌዳ ቁጥር የለውም። ሆኖም ሬናልድ በደሴቱ የተመዘገቡ ሁሉም ሰማያዊ ቫኖች ዝርዝር አለው። ወንድማማቾቹ ዝርዝሩን ለማየትና ይዘው ለመቅረት ይሞክራሉ። ነገር ግን ሬናልድ ተመልሶ ይወስደውና ከዚህ ጉዳይ ራሳቸውን እንዲያረቁ ያስጠነቅቃቸዋል። ሬናልድ ከሄደ በኋላ ጆኒ በዝርዝሩ ውስጥ ያለውን ብቸኛ የጃፓን ስም ሃይሽ ኢምፖርትን እንዲያጣራ ፖን ይጠይቃል።
ይጠይቀዋል። ከጥቂት ሰዓት በኋላ ፖ በገንዘብ ማሰባሰቢያው ዝግጅት ላይ እንዳስተናጋጅ እየሰራ ነበር። ለወንድማማቾቹ ተጨማሪ የሰራተኛ ዩኒፎርም አዘጋጅቶ በዝግጅቱ ውስጥ በድብቅ እንዲገቡ ያደርጋል። በተጨማሪም ሃይሽ ኢምፖርት የተባለ ድርጅት ካጣራ በኋላ የያኩዛ ድርጅት ንብረት መሆኑን ያረጋግጣል። ቡድኑም ትኩረት እንዳይስብ ተለያይተው ይንቀሳቀሳሉ። ጄምስ ምግብ ለናካሞራ ሲያቀርብ ናካሞራ በተረጋጋ ሁኔታ ሃፒ ፓውደር የተባለ እጽ በምግቡ ላይ ይጨምራል። ጄምስ የናካሞራ የባንክ ካርድ በድብቅ ያነሳና በላዩ ላይ ሃይሽ ኢምፖርት ተብሎ የተጻፈ መሆኑን ያስተውላል። ከዚያም ካርዱን መሬት ላይ አግኝቼዋለሁ በማለት ለናካሞራ ይመልስለታል። በተመሳሳይ ሃይሽ ኢምፖርት ሰማያዊ ቫን ጠፍቶባቸዋል ሲል ይጠይቀዋል። ይህንን የሰማው ናካሞራ በቀጥታ ሳይሆን በዝውውር መንገድ ያስፈራራውና ከዚያ ይሄዳል። በሌላ በኩል ጆኒ ከሞኒካ ጋር ይተዋወቃል። ሞኒካ የአያት ስሙን አውቃ ስለ ዋልተር ትጠይቀዋለች። ጆኒ የደረሰው ነገር ከነገራት በኋላ እሷ የማርከስ ሚስት መሆኗንና ሊፋቱ እንደምትፈልጉ ትገልጽለታለች። በዚህም ምክንያት በፍቺ ጉዳይ እንዲረዳት ዋልተርን ቀጥረው እንደነበር ትነግረዋለች። ያለው ማስረጃ ከሌለ ግን ህይወቱ ደህንነት ላይ እንደሚወርቅ ትነግረዋለች። በዚህም ፊት ብዙ መናገር እንደማትፈልግ ገልጻ በሚቀጥለው ቀን ወደ ፔንታውሷ እንዲመጣ ትጋብዘዋለች። ሁለቱ ወንድማማቾች በታጠቁ ጠባቂዎች ተከበው ወደ ማርከስ ፊት ይወሰዳሉ። ማርከስም ዋልተር እሱ እንደቀጠረውና ስራውን በሚስጥር እንዲያከናውን ጥሩ ክፍያ እንደከፈለው ይናገራል። ዋልተር መሞቱን ሲሰማ በእውነት የተደናገጠ ይመስላል። ነገር ግን ጆኒ ዋልተርን የገደለው ማርከስ እንደሆነ ያምናል። ማርከስ ግን በቁጣ ይህንን ይክዳል። ዋልተር የቀጠረው ሞኒካ እያታለለችው መሆኑን እንዲያጣራ ብቻ እንደነበር ይናገራል። በመጨረሻ ሞኒካ እንዳታለለችው እንደተረጋገጠም ይገልጻል። በዚህ ወቅት ጆኒ ጠረጴዛ ላይ የነበረችውን የእጅ ቦምብ በእጁ ማሽከርከር ሲጀምር ጄምስ በአንድ ናፕኪን ውስጥ የተቆረጡ ሁለት ጣቶችን ያስተውላል። ማርከስም በፍጥነት እነሱን ከዓይኖቹ ያርቅና ወንድማማቾቹን ከቤት እንዲወጡ ያስዛቸዋል። እነሱ ከሄዱ በኋላ ማርከስ የሞኒካን ፎቶ እያየ ምን እየሰራች ነው በማለት ይጨነቃል። በሚቀጥለው ቀን ጆኒ ወደ ሞኒካ ፔንታውስ ሲሄድ አምቡላንስ፣ ፖሊሶች፣ ብዙ ሰዎች ተሰብስበው ያገኛል። በቅርብም ሲመለከት የሞኒካ አስክሬን በመኪና ላይ ወድቆ ያያል። በሞኒካ ሞት እጅግ የተቆጣው ጆኒ በቀጥታ ወደ ማርከስ መኖሪያ ቤት ይመለሳል። በመንገዱም የሚያገኘውን እያንዳንዱን ጠባቂ በመደብደብ ወደ ውስጥ ለመግባት ይሞክራል። በመጨረሻም በኤሌክትሪክ ያደነዝዙታል። ማርከስም ወደ እሱ መጥቶ ሲያነጋግረው ጆኒ ሞኒካን እሱ እንደገደላት ይከሷል። ማርከስ ግን እንደገና ይህንን የሚክድና ሰዎችን ፖሊስ እንዲጠሩ ያዛል። ከዚያም አንድ ጠባቂ ጆኒን በእርግጫ መጥቶ ራሱን ያስተዋል። ከጥቂት ጊዜ በኋላ በእስር ቤት ውስጥ ጆኒን ፒተር ይጎበኘዋል። ማርከስን በማሳመን ክሱን እንዲያነሳ ማድረጉን ይነግረዋል። ጉዳዩንም ለፖሊስ እንዲተውት ይመክራቸዋል። እንዲሁም ዋልተር ሁል ጊዜ በውስጡ ጨለማ እንደነበር ይናገራል። ያንን ጨለማ በሁለቱ ወንድማማቾች ውስጥ እንደሚያይ ገልጾ ዋልተር ያላገኘውን ድጋፍ እርስ በርሳቸው እንዲሰጣጡ ይመክራቸዋል። ጆኒ ከእስር ሲፈታ ጄምስ እየጠበቀው ነበር። ያለ አግባብ ችግር እየፈጠረ መሆኑን ይወቅሰዋል። ሰዎች መደብደብ እናታችንን አይመልሳትም ብሎ ይነግረዋል። ይህንን የሰማው ጆኒ በንዴት ተቆጥቶ ጄምስን በጭንቅላቱ ይገጨዋል። ከዚያም መደባደብ ይጀምራሉ። ጄምስም ራሱን ይከላከላል። ትግላቸው በፖሊስ መኪኖች ላይ እስከ መውጣት ይደርሳል። ጥቂት መስኮቶችም ይሰብራሉ። ትግላቸው በመጨረሻ ወደ ጭቃ ውስጥ ይዞራል። በዚያም ጄምስ የበላይነቱን በመውሰድ ጆኒን ፊቱ ላይ ብዙ ጊዜ በመምጣት ያሸንፈዋል። ከዚያም ጆኒ ታናሽ ወንድሙ በጣም በሚፈልገው ጊዜ ጥሎት የሚሄድ ምን አይነት ሰው ነው በማለት ጄምስን ከዚህ ቀደም እሱን ተለይቶ ስለሄደበት ጊዜ ያነሳል። ጄምስ ግን ያንን ያደረገው እሱን ሊጠብቀው እንደነበር ይናገራል። ጆኒም የእናቱን አስክሬን ያየበትን ምስል እስከ ዛሬ ድረስ እንደሚያሳድደውና ከእናቱ በኋላ የቀረው ብቸኛ ሰው ጄምስ እንደነበር ይናገራል። ጄምስም የፈጸመው ስህተት ምን ያህል ከባድ እንደነበር በመገንዘብ ከልቡ ይቅርታ ይጠይቀዋል። ከዚያ በኋላ በቤት እንዳለ ጆኒ ከቫላንቲና ስልክ ይደርሰዋል። ቫላንቲና ፖስታውን ለመውሰድ ወደ ቤት ተመልሳ እንደነበርና ዋልተር ትቶት የነበረው ጠቃሚ ጥቅል ማግኘቷን ትነግረዋለች። በጥቅሉ ውስጥ አንድ ፍላሽ ድራይቭ እንዳለ ታሳውቀዋለች። ጆኒም ወደ ሀዋይ ይዘው እንድትመጣ ይጠይቃታል። ቫላንቲና አውሮፕላን ማረፊያ ስትደርስ ጆኒ በቅፉ ሊቀበላት ይሞክራል። እሷ ግን ከመታቀፍ ይልቅ ሻንጣውን ወደሱ ተወረውርበታለች። ከዚያ ሁለቱም ወደ መኪና ይገባሉ። ፖም ፍላሽ ድራይቭን በኮምፒውተሩ ላይ ለመክፈት ይሞክራል። ነገር ግን በባንክ ደህንነት ጥበቃ መታገዱን ያያል። ቫላንቲና የሚጠራ ፍላሽ ድራይቭ ሳይሆን በዲጂታል ሚስጥር የተጠበቀ ኮልድ ዋሌት መሆኑን ትገልጻለች። ያኩዛዎች አንድን ሰው ሂሳብ ለመስረቅ እሱን እየፈለጉት መሆኑን ታስረዳዋለች። የመክፈቻ የይለፍ ቃሉን በዘፈቀደ የተመረጡ 12 ቃላት እንደሚፈልግ ትናገራለች። በዚህም ጊዜ ጄምስ ከዋልተር ቦርሳ ያገኘውን ወረቀት ለፖ ይሰጠዋል። በድንገት ግን አንድ ሄሊኮፕተር ከላያቸው ሆኖ በጥይት ይደበድባቸዋል። ጆኒም በተኩስ ለመመለስ ይሞክራል። ጄምስ ግን መኪናውን መቆጣጠር ይከብደዋል። ጥይቶቹን እየሸሸና ሄሊኮፕተሩ በመንገዱ ላይ እየጣላቸው ያሉት መኪናዎችን መሸወድና መንዳት ይጀምራል። ቫላንቲናም መኪናውን ለሷ እንዲሰጣት ትነግረዋለች። ከዚያም በሚያስደንቅ ችሎታ እየነዳች የተጋጩ መኪናዎችን በቀላሉ እያለፈች በፍጥነት ትነዳዋለች። በመጨረሻ ሄሊኮፕተሩ ርቆ ይሄዳል። ነገር ግን ወዲያውኑ ሁለት ታጣቂዎች በሞተር ሳይክል ብቅ ይላሉ። ጥይትም መተኮስ ይጀምራሉ። ቫለንቲና በድንገት መኪናውን በማምለጥ ወደ ኋላ እያሽከረከረች ትሄዳለች። ጆኒ ተኩሱን ቢከፍትም አንዱም ጥይቱ ግን ኢላማን አልመታም። ጆኒ ምንም እንኳን ጥይቶቹ ኢላማውን ባይመቱም ቫለንቲና ሆን ብላ መኪናውን ታቆመዋለች። በዚህም የሞተር ሳይክሉ ከኋላ መጥቶ በመኪናው ላይ ይጋጫል። ሁለቱም ታጣቂዎች በመኪና ላይ ይወድቃሉ። ቫለንቲና ወዲያውኑ እንደገና መኪናውን ታስነሳዋለች። ከታጣቂዎቹ አንዱ በያዘው ስለታማ መሳሪያ ታክዞ ወደ መኪናው
ከመኪናው ጣሪያ ላይ ይወጣል። ከዚያም ወደ ኋላ መስኮት ደርሶ ወደ ውስጥ በመግባት የፖን ኮምፒውተር ለመንጠቅ ይሞክራል። ጄምስ ከሱ ጋር በመኪና ውስጥ ይታገላል። በዚህን ጊዜ ጆኒ ደግሞ በመኪናው መከላከያ ላይ ያለውን ሁለተኛውን ታጣቂ ይገጥመዋል። ጥቂት ድብደባዎችን ከሰነዘረበት በኋላ ከፊት ለፊቱ የሚመጣ ጭነት መኪና ስለነበር ወደ ውስጥ ለመመለስ ይገደዳል። ቫላንቲናም በሩ ላይ ተንጠልጥሎ የነበረውን ታጣቂ ለመጣል መኪናውን በኃይል ታወዛውዘዋለች። ታጣቂው ግን በሽጉጥ ይመታታል። ቫላንቲና መኪናውን ከመንገድ ዳር አጥር ጋር በጣም በማጣጋት ታጣቂውን በመጨፍለቅ እጁ እስኪነቀል ድረስ ትነደዋለች። በሌላ በኩል ጄምስ የመኪናውን በር ከፍቶ ሌላኛውን ታጣቂ ወደ ውጭ ይገፋዋል። ጭንቅላቱን በመንገዱ ላይ እየተጎተተ የደም ዱካ እየተወ ይሄዳል። ከዚያም ሰውየውን ሙሉ በሙሉ ከመኪናው ውጭ ጥለዋል። ይህም በኋላ የሚመጡ በርካታ የሲቪል መኪኖች እንዲጋጩ ያደርጋቸዋል። ቫላንቲናም ጆኒን ስትስመው ሄሊኮፕተሩ እንደገና ተመልሶ በጥይት መተኮስ ይጀምራል። ሁለቱ ወንድማማቾች ወደ ሄሊኮፕተሩ በተከታታይ ተኩስ ይከፍታሉ። በመጨረሻም ጄምስ የተኳሹን ጭንቅላት በትክክል ይመታዋል። የሞተውም ተኳሽ ወደ ኋላ ሲወድቅ የተኩሱ ጥይቶች አብራሪውንም ይመቱታል። በዚህም ምክንያት ሄሊኮፕተሩ ቁጥጥሩን አጥቶ መንገድ ላይ ይከሰከሳል። ቫላንቲናም በሙሉ ፍጥነት እየነዳች ወደ አንድ ዋሻ ትገባለች። ከዚህ በኋላ ቡድኑ ትንሽ ረፍት ያገኛል። ፖም በመጨረሻ ፍላሽ ድራይቭን ለመክፈት ይችላል። በውስጡም በየዓመቱ 12 ሚሊዮን ዶላር ለፒተር ሲተላለፍ እንደነበር የሚያሳይ መረጃ ያገኛሉ። ይህንን ካዩ በኋላ ማርከስ ካሲኖ ለመክፈት የቁማር ሕግ እንዲፈቅድ ፒተር በገንዘብ ሲያስገድደው እንደነበረ ያኩዛዎችም ለጥበቃ እንደተቀጠሩ ይረዳል። የመንግስት የሂሳብ ባለሙያ ሁሉንም ማስረጃ ለዋልተር እንደሰጠው ፒተርም ይህንን ከደረሰበት በኋላ ሚስጥሩ እንዳይወጣ ለማድረግ በጉዳዩ ውስጥ የነበረውን ሁሉ ማስወገድ እንደወሰነ ይረዳሉ። በዚያው ሰዓት አሁናኒ የግንባታውን ንድፍ ለፒተር እያሳየች ማርከስ የምናስበውን ያህል ጥሩ ሰው ላይሆን ይችላል ትለዋለች። ፒተር ግን ምንም እንደማያውቅ በማስመሰል ንድፉን ይቀበላታል። ሁሉንም ፕሮጀክቶችም እንደሚመረምር ቃል ይገባላታል። ቡድኑ ወደ ቤት እንደተመለሰ ጄምስ ቤተሰቡን ማግኘት አይችልም። ወዲያውኑም ወደ ባለቤቱ ላይ ይደውላል። ነገር ግን ስልኳ መሬት ላይ ተጥሎ ያገኘዋል። በጭንቀት ቤቱን በሙሉ መፈለግ ይጀምራል። በመጨረሻ ልጆቹን በመታጠቢያ ውስጥ ተደብቀው ሲያገኝ እፎይ ይላል። በዚያን ጊዜ ማርከስ ቪዲዮ ይልክላቸዋል። በቪዲዮው ውስጥ ኢላና ሃውናኒ በቤት ስር ባለው ክፍል ታስረው ይታያሉ። ማርከስም ሁለቱን ሴቶች በህይወት ለመልቀቅ ምትክ ፍላሽ ድራይቭን እንዲያመጡለት ይጠይቃቸዋል። ይህንን የሰማው ጄምስ በእጅጉኑ ይቆጣል። የመሳሪያውን ማስቀመጫዎች ከፍቶ ያለውን ሁሉ መሳሪያ ያወጣል። እሱና ጆኒ መሳሪያ ይዘው ይዘምታሉ። ምሽት ሲሆን ሁለቱ ወንድማማቾች ወደ ማርከስ መኖሪያ ቤት ይደርሳሉ። በቅጥሩ ውጭ የነበሩ ሁለት ጠባቂዎችን በጸጥታ ገድለው ወደ ግቢው ይገባሉ። በውስጡም ተጨማሪ ጠባቂዎችን ያገኛሉ። ነገር ግን ሁሉንም ድምጽ ሳያሰሙ አንድ ባንድ ያስወግዳቸዋል። በድንገት የማርኮስ መኪና መስኮት ይሰበራል። ጠባቂዎቹ ለማጣራት ሲቀርቡ ፈገግ በሉ የሚል ማስታወሻ ያገኛሉ። ወዲያውኑ ጆኒ ከተደበቀበት ቦታ አንድ ባንድ በጥይት ይለቅማቸዋል። ጆኒ ጠባቂዎቹን አንድ ባንድ በጥይት ከጣላቸው በኋላ ጄምስ ከሩቅ በስናይፐር ድጋፍ ይሰጠዋል። የተኩሱም ድምጽ ጠባቂውን ያስጠነቅቀዋል። መስኮቱንም ከፍቶ ሲመለከት ጄምስ ወዲያውኑ በጥይት ይጥለዋል። በድንገትም የቤቱ ኃይል ይቋረጣል። ማርከስም በቤቱ ስር የነበረውን ጠባቂ ጉዳዩን እንዲያጣራ ይልከዋል። ጠባቂው ወደ ውጭ ሲወጣ ሁሉም የኤሌክትሪክ ገመዶች ተቆርጦ እንዳሉ ያያል። በሬዲዮም ለማርከስ ያሳውቀዋል። ከዚያ ዞር ሲል ግን የጓደኞቹን አስክሬን በዋና ገንዳ ውስጥ ተደርድሮ ያገኛል። በዚያውም ቅስፈት ጆኒ ከኋላ ቀርቦ በቢላ አንገቱን ይወገዋል። ከዚያም ሬዲዮኑን ወስዶ በቅርቡ እንገናኛለን በማለት ለማርከስ መልእክት ያስተላልፋል። ማርከስም ወዲያውኑ ናካሙራንና ሰዎቹን ወደ ውጭ ይልካል። ጄምስን በመተላለፊያው ውስጥ ያገኛቸዋል። ከዚያም እጅጉኑ ከባድ የሆነ ውጊያ ይጀመራል። ቦታው ጠባብ ቢሆንም ጄምስ እንዲቆም አያደርገውም። በጥቂት ደቂቃዎች ውስጥ የናካሙራን ሰዎች በሙሉ ያስወግዳቸዋል። ከወንበዴዎቹ አንዱ ለማምለጥ ሲሞክር ጄምስ በፍጥነት ይደርስበትና በመዶሻ ጭንቅላቱን ደጋግሞ ይደበድበዋል። በንዴት ከልክ ሲያልፍ ጆኒ ጣልቃ ገብቶ እንዲረጋጋ ያደርገዋል። ከዚያም በኋላ ወንድማማቾቹ በመጨረሻ ወደ ቤቱ ስር ወዳለው ክፍል ይደርሳሉ። እዛም ኢላንና ሃውናኒን ከስራታቸው ይፈቷቸዋል። አራቱም ከቦታው ለማምለጥ መሮጥ ይጀምራሉ። ነገር ግን ጆኒ በማርከስ ላይ በቀሉን ለመወጣት ተመልሶ እንደሚሄድ ይናገራል። ኢላም እሷ ደህና እንደምትሆን ገልጻ ጄምስን ከጆኒ ጋር እንዲቀር ታሳምነዋለች። ሴቶቹም ከወጡ በኋላ ጄምስ ወደታች ሲመለስ ናካሙራን ያገኘዋል። ወዲያውኑም ከባድ የተኩስ ልውውጥ ይጀምራል። ናካሙራን በውጊያው መካከል ሃፒ ፓውደር የተባለውን እጽ ይወስዳል። ጥይቱም ሲያልቅበት ሰይፍ በማውጣት ወደ ጄምስ ይገሰግሳል። ጄምስ መጀመሪያ በባዶ እጁ ይከላከለዋል። ከዚያም አንድ የብረት መዶሻ አንስቶ ፊቱን በኃይል ይመታዋል። በመቀጠልም እጁን ጠምዝዞ ይሰብረዋል። ይህንንም እድል ተጠቅሞ ሰይፉን ከናካሙራ ይነጥቀዋል። በሰይፉም ወቅቶ በመጨረሻ ፊቱ ውስጥ አስገብቶ ይገድለዋል። በሌላ በኩል ጆኒ ማርከስን በጀልባ አምልጦ ሊሄድ ሲሞክር ያገኘዋል። በፍጥነትም ደርሶ መሳሪያውን ያስጥለዋል። ከዚያም ሁለቱ በባዶ እጃቸው ከባድ ውጊያ ይጀምራሉ። ባጠገባቸው የሚያገኙትን ማንኛውንም ዕቃ እርስ በርሳቸው ላይ እየወረወሩ ይፋለማሉ። በመጨረሻም ማርከስ አንድ የብረት መንጠቆ አግኝቶ የጆኒን ትከሻ በመውጋት መሬት ላይ እየጎተተ ይጎዳዋል። ማርከስ ከዚያ በኋላ ሽጉጥ እንደገና በእጁ ያስገባል። ከመግደሉም በፊት ረጅም ንግግር ይጀምራል። ለጆኒም ትንሽ እድል ይሰጠዋል። ጆኒም በማርከስ ጠረጴዛ ላይ ያገኘውን የእጅ ቦምብ በድብቅ ያበራዋል። ቤት የተሞላው ማርከስ ምንም ሳይጠብቅ በጆኒ ላይ ተኩስ ይከፍታል። ጆኒም በጥይት ተመቶ ቦምቡ ሊፈነዳ ጥቂት ሰከንዶች ሲቀሩት ወደ ባህር ውስጥ ይወድቃል። በዚያው ቅስፈት ጄምስ ወደ ጀልባው መቆያ ደርሶ ያለምንም ማመንታት ወደ ውሃው ዘሎ ወንድሙን ለማዳን
ኪዳን ይገባል። ሁለቱም ከውሃ ወጣው ወደ ላይ ሲመለሱ ቦምቡ ፈንድቶ ማርከስን የያዘው ኃይለኛ እሳት ሲነድ ይመለከታሉ። በማግስቱ ሬናርድ ፒተርን በህዝብ ፊት ያስረዋል። ከዚያም በኋላ ቤተሰቡ በባህር ዳርቻ ተሰብስቦ የጠፋባቸውን የወዳጆቻቸውን ፎቶ ያስቀምጣሉ። ጆኒም ለእናቱ ከልቡ ይቅርታ ይጠይቃል። ይህንንም ሁል ጊዜ ከቤት ርቆ ስለኖረ እንደሚያጽናናት ከዚህ በኋላ ከቫላንቲና ጋር የተሻለ ህይወት እንደሚኖረውም ቃል ይገባል። በዚህን ጊዜ ሚስተር ኬ ብቅ ይላል። ጆኒ ከደሴቱ እንዳይሄድ እንደሚፈልግ ይናገራል። ጆኒም ከያኩዛዎች ጋር እንዲዋጋ ለማድረግ ብቻ ሁሉንም ነገር ሲያስመስል እንደነበረ ይገልጻል። አሁን ደግሞ የሱ ቡድን በደሴቲቱ ላይ የቀረው ብቸኛው ኃይል መሆኑንም ይናገራል። እንደ ምስጋናም የጆኒን እናት የገደለውን ሰው ስም የተጻፈበት ወረቀት ይሰጠዋል። ጆኒም ወረቀቱን ለጄምስ ያሳየዋል። ጄምስም በማንኛውም ውሳኔ ከጎኑ እንደሚቆም ይነግረዋል። ነገር ግን ዋልተር ፍላሽ ድራይቭን የላከለት ወደ ቤተሰቡ እንዲመለስ ስለፈለገ መሆኑን ያስታውሰዋል። በመጨረሻም ጆኒ ወረቀቱን በእሳት ያቃጥለዋል። በቀሉንና ቁጣውን ከኋላ ትቶ ከቤተሰቡ ጋር አዲስ ህይወት ለመጀመር ይወስናል። ውድ የቻናላችን ተከታታዮች ለዛሬ ያዘጋጀንላችሁ ፊልም ይህንን ይመስል ነበር። እናንተ ደግሞ ቻናላችንን ሰብስክራይብ በማድረግ እኛን አግዙን። ደህና ቆዩ።